ዛሬ ላይ በከባድ ሚሳኤሎችና ቦምቦች ወደ አመድነት እየተቀየረች ያለችው ዓለምም ከዳር ቆሞ የሚያያት ፍልስጤም ህዝቦቿን ነፃ አውጣለሁ ብሎ ህዝቡም ተስፋ አድርጎ የሚያየው ሐማስ ማን ነው? እንዴት ተቋቋመ? ይህን ሁሉ እርጅቢ ተቋቁሞ እንዴት በዚህ ሰዓት ሊገኝ ቻለ? ለሐማስ መቋቋም ምክንያት በ1928 በግብፅ ኢስላሚያ በተባለች ቦታ ሐሰን አልባና በተባለ ሰው የኢስላማዊ ወንድማማቾች ቡድን ሀገሪቱን ከቅኝ ገዢ ወራሪዎች ነፃ ለማውጣት የኢስላም ስርዓትን ለማጠንከር በማሰብ እንቅስቃሴዎችን ጀመሩ። በ1940ዎች የኢስላማዊ ወንድማማቾች የተለያዩ ሆስፒታሎች፣ መስጊዶች፣ ትምህርት ቤቶችንና የንግድ ድርጅቶችን ለህዝቡ መገንባትም ችለዋል። ከግብፅም ተነስተው ወደ ሰሜን ሳይናን ፔኒንሱላ ወደ ጋዛ ድንበር ድርጅታቸውን መቃረብም ችሏል። በ1948 የእስራኤል አረብ ጦርነት ሲቀሰቀስ የዚህ እስላማዊ ወንድማማቾች ማህበር አባል የሆኑ ከ10,000 በላይ ሰዎች እስራኤልን ለመውጋት በፈቃዳቸው ወደ ግንባር ተቀላቅለውም ነበር። ከዛም በኋላ እስራኤል በእያንዳንዱ አካባቢ የምታደርገውን እንቅስቃሴ በመቃወም እስራኤልን ይታገሉ ነበር። ከ1959 እስከ 1967 ግብፅ ጋዛን ተቆጣጥራም ቆይታ ግብፅና እስራኤል ወደ ጦርነት ገብተው የ6 ቀን ጦርነት አድርገዋል። እስራኤል ጋዛን፣ ዌስት ባንክን ስትቆጣጠር በእስራኤልና በጋዛ ውጥረት ተፈጠረ። ከዚህም በኋላ በዛው በ1967 ሼህ አህመድ ያሲን የተባሉ ሰው ሙጃማ አል-ኢስላማ የተባለ ለትርፍ ያልተቋቋመ የመርጃ ድርጅትን አቋቋሙ። ይህ ድርጅት በእስራኤል መንግስት ሳይቀር እውቅና ተሰጥቶት በጋዛና በዌስት ባንክ ስራዎችን የሚሰራ ነበር። ይህን የሚመሩት ሼህ አህመድ ያሲን ጠንካራና የተማሩም ሰው ነበሩ። በልጅነታቸው በ12 ዓመታቸው በደረሰባቸው ጉዳት ዊልቸር ቢሉም በግብፅ ካይሮ ዩኒቨርሲቲ ተምረዋል። የእስልምና እውቀታቸውም ከፍተኛ ነበር። ይህ የበጎ አድራጎት ድርጅት በፍልስጤም እስላማዊ ዩኒቨርሲቲ ሆስፒታሎችና የተለያዩ ለህዝቡ የሚጠቅሙ ነገሮችን መስራት ችሏል። ታዲያ መቼ ነው ሙጃማ ወደ ሐማስነት የነጻነት ግንባር የተቀየረው? በ1987 በጋዛ ሰርጥ በዌስት ባንክ እስራኤል የምታደርገውን ጫና በመቃወም የመጀመሪያውን የኢትፋዳ ተቃውሞ እንቅስቃሴ ጀመሩ። በዛው ዓመት የእስራኤል ወታደር መኪና በጋዛ በአንድ ቮልስዋገን መኪና ባደረሰው አደጋ 4 ፍልስጤማውያን ህይወታቸው ሲያልፍ 10ሩ ደግሞ ጉዳት ይደርስባቸዋል። በዚህም ተቃውሞ እጅግ ይበረታል። እስራኤልም ተቃውሞውን ለማርገብ የተለያዩ እርምጃዎችን ትወስዳለች። የዚህን ጊዜ ሼህ አህመድ ያሲን፣ አብደል አዚዝ እና ሙሐመድ ዛህራ በመሆን የሐማስን ድርጅት አቋቋሙ። በ1988 ሐማስ በፍልስጤማውያን ዘንድ በጣም የሚታወቅና እንደ ነጻነት አርማም ይታይ ጀመረ። ከሐማስ እቅዶችም አንዱ ብሪቲሽ ያሰመረችውን ወሰን አፍርሶ ዮርዳኖስ ወንዝ እስከ ሜዲትራኒያን ባህር መሬቱን ጠቅልሎ መያዝና ነጻ ፍልስጤምን ማድረግ አንዱ ነበር። በ1989ም የእስራኤል መንግስት ሼክ ሙሐመድ ያሲንን በህገወጥ መሳሪያ ዝውውር ከሳ የዕድሜ ልክ ጽኑ እስራት ፈረደችባቸው። ሼህ ሙሐመድ ያሲን ቢታሰሩም በ1991 ሐማስ አልቃሳም ብርጌድ የተባለ የታጣቂ ሚሊሻ አሰልጥነው ማስታጠቅም ቻሉ። ይህ ቡድን በጊዜ ሂደት እየጠነከረና ኃይሉ እየጨመረ ሲመጣም በ1993 የኦስሎ ድርድር በእስራኤልና በፍልስጤም ነፃ አውጪ መካከል በፍልስጤም ከእስራኤል ነፃ ሀገሩና ራሷን በራሷ እንድታስተዳድር ከስምምነት መድረስ ቻሉ። ሐማስ እየጠነከረና በፍልስጤም የነበረው ፒኤልኦ ትጥቁን ጥሎ በሰላም ወደ ፖለቲካ ፓርቲ ሲቀላቀል ሐማስ ደግሞ የፒኤልኦን እንቅስቃሴ ተረክቦ ትግሉን ሲጀምር በ1993 ያህያ አያሽ የተባለ በቅጽል ስሙ ኢንጂነሩ በመባል የሚታወቀው ፈንጅ ሰሪ ሐማስን ተቀላቀለ። የመጀመሪያውንም ለሐማስ የሰራውን ፈንጅ በእስራኤል ውስጥ በመጠቀም ጥቃትን መፈጸም ችሏል። በምላሹም በ1997 አሜሪካና አጋሮቿ ሐማስን በሽብርተኝነት መዝገብ አሰፈሩት። በዚሁ ዓመት እስራኤል ሼህ ሙሐመድ ያሲንን በእስረኛ ልውውጥ ከእስር ለቀቀች። ሼህ አህመድ ያሲን ለፍልስጤማውያን የነጻነት ምሳሌ ሲሆኑ ለሌሎች የሽብርተኝነት ምሳሌ ናቸው። ከዚህም በኋላ ደግሞ ኢራን ለሐማስ አለውልኝ የምትልና ገንዘቦችን የምትረዳ ሀገሩን አቀረበች። ወታደሮችን በማሰልጠን ከፍተኛ ገንዘብ በመስጠት የጀርባ አጥንት መሆን ችላለች። ሐማስም በኢራን ቢሮውን በመክፈት ኢራን አጋራቸው እንደሆነች ማሳየትም ችለዋል። በ2000 ዓመተ ምህረት በድጋሚ ፍልስጤማውያን የኦስሎ ስምምነት ይፈጸም ሲሉ ሁለተኛውን የኢትፋዳ ተቃውሞ ጀመሩ። ይህኛው ተቃውሞም ከመጀመሪያው የጠነከረና ለእስራኤል ከፍተኛ ፈተናም ነበር። ሐማስ ደግሞ ፋታ ከተባለ ኃይል ጋር አንድነት ፈጥረው እስራኤልን ለመውጋት ከስምምነት የደረሱበትና ሐማስ በጋዛ ሰርጥ የተለያዩ ዋሻዎችን በመስራት ራሱን እያጠነከረ ከእስራኤል የአየር ጥቃትም ያመለጠበት ጊዜም ነበር። በተመሳሳይ በዛን ወቅት እስራኤል ለመጀመሪያ ጊዜ የሐማስ መሪ ሳላህ
ሻሃድ የተባለውን በኤፍ-16 ጀት በመጠቀም ስትገድል በፍልስጤማውያን ዘንድ እንደ እምነት መሪ የሚታዩትን የሐማስ መስራች አህመድ ያሲንን ገድላለች። ሐማስ አርፎም አልተቀመጠም። ከባድ አጸፋ ምላሽ በእስራኤል በመውሰዱ በ2005 እስራኤል ከሐማስ ፋታህ ጋር ወታደሮቿን ከጋዛ ልታስወጣ በመስማማት ጦርነቱን ሊረግብ ችሏል። በ2006 በተደረገ የፍልስጤማውያን ምርጫ ሐማስ ከፍተኛውን ወንበር በማሸነፍ ዓለምንና ጠላቶቹን አስደንግጧል። ምዕራባውያን በሽብርተኝነት ቢሆኑ ይችሉትም ጋዛን ግን ማስተዳደሩን ቀጥሎ ነበር። ነገር ግን በዌስት ባንክ ስልጣኑን ይዞ የሚገኘው ለዘብተኛው ፋታህ ነበር። በ2006 ኢስማኤል ሃኒያ ወደ ኢራን ሂደው ባደረጉት ጉብኝት ኢራን ለሐማስ 250 ሚሊዮን ዶላሮችን ለውትድርና ስልጠናና ለአቅም ግንባታ ልገሳ ማግኘት ችለው ነበር። ይህ ገንዘብ ሐማስን ካለበት የገንዘብ ችግር ሊያተርፈው ችሏል። በወቅቱም ጋዛን የሚያስተዳድረው ሐማስና ዌስት ባንክን የሚያስተዳድረው ፋታህ ወደ ግጭት አምርተው በ2007 የእርስ በርስ ጦርነት ሐማስ በማሸነፍ ስልጣኑንም አጽንቷል። ሐማስ ከእስራኤል መንግስት ጋር መግባባት ግን ባለመቻሉ ከቀደሙት ጊዜ በተለየ እስራኤል ድንበሯን አጥብቃ ስትዘጋ ሐማስ ሮኬቶችን በማስወንጨፍ ጥቃቶችን ይፈጽም ነበር። ሐማስ በየጊዜው ከእስራኤል ጋር የተለያዩ ሰጣ ገባ ውስጥ በመግባት ብዙ ጊዜ ከቆዩ በኋላ ሐማስ በ2003 በእስራኤል ውስጥ በፈጸመው ጥቃት የሁለቱ ሀገር ጦርነት ተጀመረ። እስራኤል በፈጸመችው ጥቃትም በጣም ብዙ ከፍተኛ የሐማስ ባለስልጣናትን ስትገድል ብዙ ሲቪሊያኖችንም በጥቃቱ ገድላለች፣ ብዙዎችንም አፈናቅላለች። ሐማስ ግን ከፍተኛ የሚባል ጥቃት ከእስራኤል ቢፈጸምበትም በኢራን በቱርክና ኳታር ከፍተኛ ድጋፍ እያገኘ በፍልስጤም ውስጥ ይገኛል። ሐማስ ነፃ አውጪ ነው ወይንስ ሽብርተኛ ነውስ? መንግስት ዓለምን ለሁለት እንደከፈለ ታሪኩም እንደቀጠለ ሳይቋጭ ይገኛል። ስለ ሐማስ በዚሁ እንጨርስ። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እያደረጉ ቤተሰብነቱን ያጠናክሩ። ሰላም ሁኑ። እናመሰግናለን።